በመጀመሪያ ቢቢሲ ይፋ ያደረገውንና እኛም የቀድሞ ሽምቅ ተዋጊ ቡድን አባላትን አነጋግረን አሁን በህወሓት ምክር ቤት ስብሰባ የተወሰነው ይሄው ነው ያሉበትን ዘገባ የኢትዮጵያ መንግስት ሐሰት ብሏል። የህወሓት ምክር ቤት አባል የነበሩትና አሁን ለተወካዮች ምክር ቤት አባልነት አድዋ ውስጥ የሚወዳደሩት የአረና ትግራይ አባል ወይዘሮ አረጋሽ አዳነንና ዶክተር አረጋዊ በርሄን በእሰጥ አገባ ፕሮግራማችን አጋጥመናቸዋል። እውን ዘገባው ተጋኗል ነው የሚሉት ወይዘሮ አረጋሽ? ተጋኗል ነው ማለት አሁን ህወሓት የድርቁን ሁኔታ ለመፍታት በጣም የተረባረበበት ሁኔታ እንደነበር ነው ማቀው 5% ለዛውለን 95% ወደ ዓላማ ያዋልንበት ሁኔታ አልነበረም ባይነኝ ስታቲስቲኩን አላቀውም። ባጀት ስናወጣ ወይዘሮ አረጋሽም ቁጭ ብለዋል። እዛ ህድሞ ወርኢ ውስጥ ከማለሊት ምስረታ በኋላ $100,000 መጥቶ 50% ለማለሊት ማጠናከሪያ 45% ለግንባሩ ስራዎች 5% ለህዝቡ እርዳታ እንዲሰጥ ተብሎ ተመደበ። ባጀት ወጣ። የትኛው ስብሰባ ነው? ወርዒ ውስጥ የህወሓትና የማለሊት ጆይንት ማዕከላዊ ስብሰባ በጀት ሲመድብ ሐሳቡን ያቀረበው አቶ መለስ ነበር። ፊት ለፊት ቁጭ ብሎ ይሄንን አላቅም፣ ይቅርታ ይደረግልኛ አላቅም። ስብሰባ ላይ አልነበሩም። በየስብሰባው የተመደበውን ባጀት በየአመቱ የነበረውን አሁን ሁሉም ማስታወስ አለብኝ እንዴ? እሺ፣ በዛ ስብሰባ ምን ተመደበ? ወይዘሮ አረጋሽ ሲወሰን ግን ልረሳው አልችልም። ወይዘሮ አረጋሽ ሊያመልጡበት የማይችሉ ነገር ምንድነው? ተመድበዋል። በዚህ ወቅት እኔ እጄን አውጥቼ ወንድሞቼና እህቶቼ ይሄ እርዳታ ገንዘብ የመጣው በድርቁ በተጠቃው ህዝብ ስም ነው። ህዝቡ ደግሞ እያየነው እየረገፈ ነው። ለህዝብ ያላችሁት 5% ወደ ላይ ከፍ እናርገው እባካችሁ ብዬ ጥያቄ ያቀረብኩ። ማለሊት ሲጠናከር በሳይንሳዊ መንገድ ሁሉም ችግር ይፈታል ነበር የተባልኩ። ወይዘሮ አረጋሽ አስታውሳለሁ 5% ለድርቅ መስጫ የሚለውን ውሳኔ ሲወሰንና አቶ አረጋዊ ደግሞ ይሄንን ሲቃወሙ እኔ አላቅም። እሺ እንት ነው የተመደበው? ሲመደብ አላቅም ነው ማለት ቢወሰን ኖሮ አስታውሰው ነበር የሚል እንትን አለኝ። ይሄ ንግግራችን በሙሉ በቴፕ ይቀዳ ነበር። ሲቀዳ እንደነበረስ ያስታውሳሉ? ሚኒቲ ጻፍ እንደነበር አስታውሳለሁ። አቶ መለስ ጋር ነው ያለው ሚኒቱ። ድሮ አቶ ገብሩ እጅ ነበር። አሁን ማስረጃ ሊሆን አይችልም። ጠቅላይ ሚኒስትር መለስ ጋር ነው ያለውና ልናገኘውም አንችልም። በአንድ በኩል አሃዙን አላቀውም ይላሉ፣ በሌላ በኩል ደግሞ ተገቢ ምደባ ለድርቅ ስራዎች ውለዋል ይላሉ። ወይም አላቀም ታርጋውን ለጠይቀው ይቅርታ አልጨርስ 1 ወር ሙሉ 500 ያክል የድርጅቱ ካድሬ ሰብስበን ወርዒ ላይ ስንቀመጥ ድግስ ነበር የሚደገሰው። ልክ ኢሰፓኮ መስረት አይመስል በየቀኑ ጠላ እየተጠጣ ጠጅ እየተጠመቀ በሬ እየታረደ ድግስ በድግስ ነበር የኖር ነው። በአቶ ስዩም ሪፖርት መሰረት ከትግራይ እስከ ሱዳን በነበረው ጉዞ 13,000 ሰው መንገድ ላይ ሞተዋል ብሎ ሪፖርት አድርጓል። በዚህ ጉባኤ ወይዘሮ አረጋሽ አልነበሩም? ያው ነበርኩ። ህዝቡን ጥለን የህዝቡን ጉዳይ ክትትል ሳናረግ ስብሰባ ላይ ጉባኤ ላይ አልተቀመጥንም። የተደራጀ አመራር ነበረው። የድርቁን ችግር ከአገር ውስጥ ወደ ሱዳን በሚሄድበት ጊዜ ህዝቡ የተዳከመበት ሁኔታ ስለነበር በጉዞ ላይ የሞቱ ሰዎች ነበሩ። ከዛ በተጨማሪ ደርግራም እንደተባለው ሊሆን ይችላል ቁጥሩ። አንድ ጥያቄ ግን አለኝ ነው አቶ አዲሱ። እሺ፣ በድርቁ ጊዜ ለተጠቃ ህዝብ የሚረዳ ጥሩ አደረጃጀት ነበር ነው የሚሉን ያሉ። ጥሩ አደረጃጀት ከሆነ ለምን መንገድ ላይ በጉዞ ላይ 13,000 ህዝባችን ያልቃል? መድኃኒትና ምግብ የሚቀርብለት ከሆነ የሚረዳ ከሆነ ለምን 13,000 ያክል ሰው ለምን ይሞታል? ዶክተር አረጋዊ ሁኔታው የበለጠ እንኳን አንተ መጣቀው ይመስለኛል። አዎ ስለማቀው ሆኖ ምናገራለሁ። ቆይ ያ ህዝብ ከራያ ጀምሮ እስከ ሱዳን ጠረፍ ነው የሚጓዘው ያለው። በመጀመሪያ ነገር መንገድም የለም። መንገድም ቢኖር በጠቅላላ ለ200,000 ህዝብ መኪና አቅርቦ ማመላለስ አይቻልም። አልነበረንም አቅም እንደዛ ለማድረግ።
ወይዘሮ አረጋሽ ውሃ እንደ ልብ የማይገኝበት ሁኔታ ነበር። ይቅርታ ያርጉልኝ ወይዘሮ አረጋሽ ሁኔታዎች አፌክት አድርጎታል። አረ ይቅርታ ያርጉልኝ። ጥሩ አደረጃጀት ከነበረማ አንድ ሰውም አይሞትም። አደረጃጀት እኮ ፖለቲካ እንትናችን ብለን ማደስስ ያለብን አይመስለኝም። አዎ ግን የተደራጀ አመራር ድጋፍ ሰጪ አካል ነበረው። ግን የተደራጀ ስራ የነበረው ሴፍሊ ነው የገባው። ወይዘሮ አረጋሽ አንተ የተደራጀ ሰው ታዲያ 100% ችግር ለምን ያጋጥመዋል ተብሎ ክርክር ይከፈታል። አዎ የተደራጀ ሰው እኮ ክላይዝልም ይሄ ስሙ የተደራጀ ምን መሰለህ እሱ እንደሚሉት የተደራጀ ስራ ከሆነ አንድ ሰው መሞት የለበትም። ያልተደራጀ ሲሆን ግን በሺዎች ይሞታሉ። ወርዑ ውስጥ የተደራጀ ፓርቲ ምስረታ ስለነበረ ሁሉም ነገር በሰዓቱ ይቀርባል። ምግቡ በሰዓቱ፣ ሐኪሙ በሰዓቱ፣ መጠጡ፣ ሁላው ጠጁ በሰዓቱ ይቀርብ ነበር። የተደራጀ ስራ ስለሆነ ነው። መልካም ይሄን በዚህ እንቋጨው። ወይዘሮ አረጋሽ ዶክተር አረጋዊ አንድ ጥያቄ ላቀርብ ነው ለሁለታችሁም። ያን ጊዜ መጀመሪያ ወይዘሮ አረጋሽ መልሱልኝ እስቲ። የሽምቅ ተዋጊው ቡድን ወይንም ህወሓት በዛን ጊዜ ትጥቅ ትግል በሚያካሂድበት ጊዜ ለወታደርም ሆነ ለሌላ ተግባር ለቀለብ ለመሳሪያ መግዣ የሚውል ገንዘብ ምንጫችሁ ምን ነበረ? ከየት ነው ገንዘብ የሚመጣው? ከደርግ ጋር እየተዋጋን የደርግን ዱረትና መሳሪያ ነበር ያስታጥቀን። ዋና ምንጫችን ይሄ ነበር። አቶ መለስም እንደዛ ነው ያሉት። ከደርግ የሚገኝ እያለ ለምን እንገዛለን ነው ያሉት። ውሸታቸው። በእርግጥ ከደርግ ብዙ መሳሪያ እናገኛለን። ሁሉም መሳሪያ ግን ከደርግ ይገኛል ማለት አይደለም። ለምሳሌ የመኪና ፈንጅ እንውሰድ። ደርግ የለውም። ፈንጅ ከየት እናመጣለን? ፈንጅ እንገዛ ነበር። አርፒጂ ቁምብላ እንገዛ ነበር በቀላሉ ስለማይገኝ ከደርግ። ምንድነው እሱ? ባዙቃ እንበለው ወይም እንደ ሞርታር አይነት። እነዚህ ሁሉ ለወታደራዊ ስራ የሚያገለግሉ ማዕት ዝርዝርም መሄድ ይቻላል። ይገዙ ነበር። ገንዘቡ ከየት ይመጣል ግን? ገንዘቡማ ሌላ ምንጭ የታለ? እኛ አልቆፈርን አልሰራን። ዋናው ምንጫችን የድርቅ ገንዘብ ነበር። ይመጣ ታዲያ ከድርቅ የሚመጣው ነው። ካለ ደግሞ ወይዘሮ አረጋሽ እንስማቸው። ለጦርነት የሚያስፈልግ ማቴሪያሎች አይምገዛም ነበር አላልኩም እኔ። በወሳኝነቱ ከደርግ ስቶሮች የደርግ እንትኖችን የሚወረሩበት ጊዜ ነበር። ደጋፊ መንግስታትም ነበሩ፣ ድርጅቶችም ነበሩ። ወይዘሮ አረጋሽንና ዶክተር አረጋዊን አመሰግናለሁ። ውይይት